ተጠባቂው የእንግሊዝ ፕሪሚየር ሊግ አምስተኛ ሳምንት ላይ ደርሷል። በሳምንቱ አጋማሽ ከተደረጉ ሁለት የሊግ ካፕ የመልስ ጨዋታዎች በኋላ ከአርብ ምሽት ጀምሮ ጨዋታዎች መደረግ ይቀጥላሉ። በላሊጋው የባርሴሎናና የማድሪድ የመሪነት ፉክክር ተጠናክሮ ቀጥሏል። ጀርመን ላይ የቡንደስሊጋው መሪ ባየር ሙኒክ ነጥብ መጣሉን ተከትሎ መሪነቱ ወደ 6 ነጥብ ዝቅ ብሏል። በጣሊያን ኢንተር ሚላን በ5 ነጥብ ተከታዮቹን ርቆ እየመራ ይገኛል። በፈረንሳይ ሊጋ የሌንስ መሪነት ተቀልብሶ ፒኤስጂ በ3 ነጥብ መሪነቱን ተቆጣጥሮታል። ሰላም እንዴት ናችሁ? ይህ ኳስ ስራ ስፖርት ነው። በቀጣዮቹ የሳምንቱ መጨረሻ ቀናት የሚደረጉ ታላላቆቹን የአውሮፓ ሊጎች ፕሮግራሞች ምን እንደሚመስሉ እያየን እንቆያለን። ሰብስክራይብ ማድረጋችሁን አትርሱ። በእንግሊዝ ፕሪሚየር ሊግ የ25ኛ ሳምንት ጨዋታ አርብ ምሽት 5 ሰዓት ላይ በሚደረግ አንድ ጨዋታ ይጀምራል። በ24ኛው ሳምንት በሜዳው ኤላንድ ሮድ በመሪው 4-0 የተሸነፈው የዳንኤል ፋርካው ሊድ ኖቲንጋም ፎረስትን ያስተናግዳል። ሁለቱም በተመሳሳይ 26 ነጥቦች 16ኛና 17ኛ ደረጃ ላይ ተቀምጠዋል። ይህ ጨዋታ ከወራጅ ቀጠናው ለመራቅ የሚደረግ ወሳኝ ትግል ነው። ኖቲንጋም ፎረስት በሜዳው በፓላስ 2 ነጥቦችን ጥሎ ወደዚህ ጨዋታ ነው የሚመጣው። በዛ ጨዋታ ላይ ኒኮ ዊሊያምስ ኳስ በእጁ በመንካቱ ምክንያት በቀይ ካርድ መሰዳበቱ ይታወሳል። የዚህንም ተጫዋች ግልጋሎት የማያገኙ ይሆናል። ሊድስ ጥቂት ጉዳቶች አሉበት። ሉካስ ነሜቻ በጣፋ ጉዳት፣ ዳንኤል ጄምስ በሃምስትሪንግ ረዘም ላለ ጊዜ አይኖርም። ይህ ጨዋታ ምሽት 5 ሰዓት ተጠባቂ ነው። ቅዳሜ ከ9 ሰዓት ተኩል ጀምሮ በርካታ ጨዋታዎች ይደረጋሉ። በማይክል ካሪክ አስገራሚ ጊዜን እያሳለፈ የሚገኘው ማንቸስተር ዩናይትድ ከቶተንሃም በ9 ተኩል የሚደረገው ጨዋታ ተጠባቂ ይሆናል። ማንቸስተር ዩናይትድ በካሪክ ስር ተከታታይ 3 ጨዋታዎችን አልተሸነፈም። ይህም ካሳለፍነው ኦክቶበር ወዲህ ተከታታይ 3 ጨዋታዎችን ያሸነፈበት ጊዜ ነው። የሊጉን መሪ አርሰናልን 3-2፣ ማንቸስተር ሲቲን 2-0 እንዲሁ ከ4ኛው ሳምንት ፉልሃምን በቤንጃሚን ሼሽኮ የመጨረሻ ደቂቃ ጎል 3-2 ያሸነፈ በት ጨዋታ አይዘነጋም። ዩናይትድ ለቶፕ 4 ለመወዳደር ጥረት እያደረገ ይገኛል። 41 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። በአንጻሩ ቶተንሃም ከወራጅ ቀጠናው የራቀው በ9 ነጥቦች ብቻ ነው። ባሳለፍነው ሳምንት ከማንቸስተር ሲቲ ጋር ከረፍት መልስ ጥሩ አቋሙን በማሳየት አቻ መውጣቱ አይዘነጋም። ይህ ጨዋታ ቀን 9 ሰዓት ተኩል ይደረጋል። 12 ሰዓት 5 ጨዋታዎች በተለያዩ ስቴዲየሞች ይደረጋሉ። የሊጉ መሪ አርሰናል ከሰንደርላንድ ወሳኝ ጨዋታ ያደርጋል። አርሰናል ከሮቡ ከቼልሲ ጋር ከተደረገ የካራባኦ ካፕ አሸናፊነት መልስ ነው ወደዚህ ጨዋታ የሚመጣው። በመጀመሪያው ዙር 2 አቻ የተጠናቀቀ ጨዋታ እንደሆነ አይዘነጋም። በቅርብ ሳምንታት ሰንደርላንድ ነጥብ ጥሎ ተንሸራቷል። በዌስትሃም የ3-1 ሽንፈት ደርሶበት በ36 ነጥብ 8ኛ ደረጃ ላይ ተቀምጧል። አርሰናል ከተፎካካሪዎቹ በ6 ነጥብ ርቆ ይህን ጨዋታ ይጀምራል። ጉዳት መሰማት ጀምሯል። ሚካኤል ሜሪኖ፣ ቡካዮ ሳካ እንዲሁም ማርቲን ኦዴጋርድ ጉዳት እንዳስተናገዱ ይታወቃል። ሚካኤል ሜሪኖ ረዘም ላለ ጊዜ ሜዳ ላይ የማይኖር ይሆናል። እንዲሁም ሳካ ከሊድሱ ጨዋታ በፊት እንዲሁም አምበሉ ማርቲን ኦዴጋርድ ከካራባኦ ካፑ ጨዋታ ውጪ እንደነበር ይታወቃል። ይህ ጨዋታ 12 ሰዓት ተኩል በኤምሬትስ የሚጠበቅ ጨዋታ ነው። በሊያም ሮሲኒዮር የሚመራው ቼልሲ ወደ ሞሊኒዮ ይጓዛል። ወልቭስን ይገጥማል። ቼልሲ ተከታታይ 3 ጨዋታዎችን በፕሪሚየር ሊግ አልተሸነፈም። በተለይ ዌስትሃም ላይ ያሳዩት ተጋድሎ አስደናቂ ነበር። ቼልሲ በ40 ነጥብ 5ኛ ደረጃ ላይ ይገኛል። ወልቨርሃምፕተን የሊጉ የመጨረሻው ደረጃ ይዟል። ይህ ጨዋታ በተመሳሳይ 12 ሰዓት የሚደረግ ጨዋታ ይሆናል። አስቶን ቪላ በቪታሊቲ ከሜዳ ውጪ በርንማውዝን ያገኛል። ቪላ በብሬንፎርድ ያልተጠበቀ ሽንፈት ደርሶበት ነው ወደዚህ ጨዋታ የሚመጣው። በአንጻሩ በርንማውዝ ሊቨርፑልን 3-2 እንዲሁም ወልቭስን 2-0 አሸንፎ ወደዚህ ጨዋታ ይመጣል። ቪላ ከሽንፈት ለማገገም የሚያደርገው ተጋድሎ ይጠበቃል። በደረጃ ሰንጠረዡ ላይ ቪላ በ46 ነጥብ 3ኛ ደረጃ ላይ ይገኛል። እንዲሁም በርንማውዝ በ33 ነጥቦች 12ኛ ደረጃ ላይ ተቀምጧል። ሌሎች 12 ሰዓት ቀሪ ጨዋታዎች በክራቨን ኮቴጅ ፉልሃም ከኤቨርተን፣ በርንሌ ከዌስትሃም የሚደረጉ ተጠባቂ የ25ኛ ሳምንት ጨዋታዎች ናቸው። ምሽት 2 ሰዓት ከ30 በካራባኦ ካፕ በሰፊ ውጤት ተበልጦ ከውድድሩ ውጪ የሆነው ኒውካስል ብሬንፎርድን የሚያገኝበት ጨዋታ ይደረጋል። ኒውካስል ተከታታይ ጨዋታዎችን ማሸነፍ አልቻለም። በቪላ 2-0፣ በሊቨርፑል 4-1 በሰፊ ውጤት ተሸንፎ፣ በአንጻሩ ብሬንፎርድ በ24ኛው ሳምንት በ10 ተጫዋቾች ቪላን አሸንፎ ወደ ሴንት ጄምስ ፓርክ ይመጣል። ኒውካስል በ33 ነጥቦች 11ኛ ደረጃ ላይ ይገኛል። በአንጻሩ ብሬንፎርድ በ36 ነጥብ ከኒውካስል በተሻለ 7ኛ ደረጃ ላይ ተገኝቷል። እሁድ 2 ጨዋታዎች ይደረጋሉ። ብራይተን ኤንድ ሆቭ አልቢዮን ከክሪስታል ፓላስ በ11 ሰዓት ቀዳሚ ጨዋታ ነው። ሁለቱም ክለቦች በቅርቡ ጨዋታዎች 3 ነጥቦችን ማሳካት ተስኗቸዋል። ብራይተን በ31 ነጥቦች 13ኛ ደረጃ ላይ ሲገኝ እንዲሁም ክሪስታል ፓላስ በ15ኝነት 29 ነጥቦችን ይዞ ተቀምጧል።
የሳምንቱ ተጠባቂ ጨዋታ በአንፊልድ ሮድ ሊቨርፑልን ከማንቸስተር ሲቲ በ1 ሰዓት ተኩል ያገናኛል። ማንቸስተር ሲቲ በካራባው ካፕ ኒውካስል ጥሎ እንደመጣ ይታወሳል። ከዋንጫ ፉክክሩ ጋር ለመቆየት ወሳኝ ጨዋታ ይሆናል። ሊቨርፑል ኒውካስል ላይ ጣፋጭ ድል አስመዝግቦ ነው የመጣው። በሜዳው የተሻለ ውጤት ሊያገኝ ይችላል ተብሎ ይጠበቃል። ሲቲ የዋንጫ ፉክክሩ ጋር ለመቆየት ሊቨርፑልን ማሸነፍ የግድ ይኖርበታል። የዚህ 3 ነጥብ ዋጋ ከፍተኛ ይሆናል። የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ፕሮግራሞች እነዚህን ይመስላሉ። ይህ ኳስ ተራ ስፖርት ነው። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ፣ ላይክ ታደርጉ ዘንድ እንጠይቃለን። የስፓኒሽ ላሊጋ በ23ኛ ሳምንት አርብ በሚጀምሩ ጨዋታዎች ይጀምራል። አርብ ምሽት ሴልታ ደ ቪጎ ከኦሳሱና ይገናኛሉ። ቅዳሜ ራዮ ቫልካኖ ከሪያል ኦቬዶ በ10 ሰዓት፣ እንዲሁም ሴቪያ ከጄሮና፣ ሶሴዳድ ከኤልቼ ይጫወታሉ። ተጠባቂው ጨዋታ ባርሴሎናን ከማዮርካ በ12 ሰዓት የሚጫወቱ ይሆናል። ባርሴሎና ከ2 ሳምንት በፊት በሶሴዳድ በመሸነፉ የዋንጫ ፉክክሩ ወደ 1 ነጥብ ተቀይሯል። ከተከታዩ ሪያል ማድሪድ ለመራቅ ይህ ጨዋታ ወሳኝ ይሆናል። እንዲሁም እሁድ አትሌቲኮ ቤልባኦ ከሌቫንቴ፣ አትሌቲኮ ደ ማድሪድ ከሪያል ቤቲስ ይገናኛሉ። ቫሌንሲያ በሜስታያ ሪያል ማድሪድን ይገጥማል። እሁድ ምሽት 5 ሰዓት ይህ ጨዋታ ተጠባቂ ነው። ጀርመን ላይ ቡንደስሊጋውን በ50 ነጥብ የሚመራው ባየር ሙኒሽን ከሆፈንሄም እሁድ 1 ሰዓት ተኩል ይጫወታሉ። ወልስቡርግ ከዶርትሙንድ እንዲሁም ሞንቼንግላድባ ከባየር ሊቨርኩሰን የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪያ 24ኛ ሳምንት ላይ ደርሷል። ኢንተር ሚላን በ55 ነጥቦች እየመራ ይገኛል። ኤሲ ሚላን በ5 ነጥቦች አንሶ ሁለተኛ ደረጃ ላይ ተቀምጧል። ጀኖዋ ከናፖሊ፣ ፊዮሬንቲና ከቶሪኖ ቅዳሜ የሚደረጉ ጨዋታዎች ናቸው። እሁድ ቦሎኛ ከፓርማ፣ ሳሱሎ ከኢንተር ሚላን እንዲሁም ጁቬንቱስ ከላዚዮ ተጠባቂ ጨዋታዎች ናቸው። በአውሮፓ ሊጎች የጨዋታ ፕሮግራሞች እነዚህን ይመስላሉ። ጨዋታዎችን እንድትከታተሉ እንጋብዛለን። ሰላም።